በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁና ተወደዳችሁ በዓለም ዙሪያ ያላችሁ ሕዝበ ክርስቲያን በሙሉ እንደምን ዋላችሁ? እንኳን እዚህ ሰዓት፣ እዚህ ዕለት፣ እዚህ ሰዓት በሰላምና በጤና ደረሳችሁ። እንግዲህ እንደ እግዚአብሔር ፈቃድ አንድ 15 ደቂቃ የሚሆን የእግዚአብሔርን ቃል እንናገራለን። ወቅቱ የጾም ወቅት ነው። እንደሚታወቀው በአሁን ሰዓት እግዚአብሔር የምናስብበት፣ ከእግዚአብሔር ጋር የምንነጋገርበት፣ እግዚአብሔርን የምናይበት፣ ይቅርታ የምንጠይቅበት፣ ለድሆች የምንራራበት፣ ሁሉንም በፍቅር የምናይበት ወቅትና ሰዓት እንደመሆኑ መጠን በዚህ ሰዓት የእግዚአብሔር ቃል የማይጠገበው ሕያው የሆነውን ቃል የምንማማርበት፣ የምናጠናበት፣ የምንተዛዘንበት ወቅት ነውና እንግዲህ አብይ ጾም ማለት ታላቅ እርሻ እንደማለት ነው። አብይ ጾም ማለት ሁዳዴ፣ ትልቅ እርሻ፣ የመንግስት እርሻ ማለት ነው። አብይ ጾም ስንል 8 ሳምንታት አሉት። የመጀመሪያው ሳምንት ዘወረደ በመባል ይታወቃል። ሁለተኛው ቅድስት በመባል ይታወቃል። ሶስተኛው ምኩራብ በመባል ይታወቃል። አራተኛው መጻጉዕ ተብሎ ይታወቃል። አምስተኛው ደብረ ዘይት ተብሎ ይታወቃል። ስድስተኛው ገብርኄር ተብሎ ይታወቃል። ሰባተኛው ኒቆዲሞስ ይባላል። ስምንተኛው ሆሳዕና ሲሆን ዘጠነኛውና የመጨረሻው ብርሃነ ትንሣኤውን ያየነበት፣ ትንሣኤያችን ያበሰረበት፣ እግዚአብሔር አምላካችን አምላክነቱን መቃብር ድል አድርጎ ሞትን ድል ነስቶ የተነሳበት የምናስታውስበት፣ የምናዘክርበት ትንሣኤ በመባል ይታወቃል። ስለዚህ ከነዚህ ከ8ቱና ከ9ኙ ሳምንታት አሁን የምናየው ምኩራብ በሚለው ምዕራፍ ወይም ምኩራብ በሚለው ክፍል ሶስተኛውን ክፍል ልናየው እንችላለን ማለት ነው። የሶስተኛው ክፍል ምኩራብ ይባላል። መጀመሪያ እንደነገርኳችሁ ዘወረደ ማለት እንግዲህ የጾሙ መጀመሪያ ሲሆን፣ ዘወረደ ማለት ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ እንደማለት ነው። ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ ብለው ይወለዳል ብለው ነቢያት ቅዱሳን ፈኑ እዴከ እምአርያም እያሉ እነ ቅዱስ ዳዊት ለምነውታል። ፈኑ እዴከ እምአርያም፣ ከአርያም እጅህ ቀኝ እጅህ አዳኙ እጅህ አምላካችንን ላክልን፣ እነሆ አንድያ ልጅህ ላክልን እያሉ እግዚአብሔርን ሲለምኑት ነበር። ስለዚህ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ፣ ተወልዶ ያድነናል ብለው በትንቢት መነጽር አይተው ያመሰግኑትና ይለምኑት ስለነበረ ነቢያት ከተናገሩት ቃል ተነስቶ ዘወረደ ተብሏል። ጌታ በወረደ ሰዓት ነቢያት የተናገሩትን፣ ያስተማሩትን፣ የመሰከሩትን ምስክርነትን ፈጽሟል። በፈጸመ ሰዓት ይህ ዘወረደ የሚለው ቃል እነሆ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት በዚህ ምድር ላይ ተመላልሶ አምላክነቱን አሳይቶ ሰውነቱን አስመስክሮ አሳይቶ አልፏል። ስለዚህ ዘወረደ ተብሎ ይጀመራል። ሁለተኛ ዘወረደ ሲባል የሚታሰበን አንድ ታላቅ ሰው አለ። ጾመ ሕርቃል ብለን እናስበዋለን ማለት ነው። ጾመ ሕርቃል የሚባል ንጉሥ በሮም በነገሰ ሰዓት ኢየሩሳሌማውያን አይሁድ በተጨነቁ ጊዜ እነሆ ፎቃ የሚባል ንጉሥ ተነስቶ በሚያስጨንቃቸው ሰዓት ወደ ሮም በመላክ አይሁድ ተሰብስበው ልከው ባክህ ከዚህ ሰው ነፃ አውጣን በማለት በተማጸኑት ጊዜ እነሆ ከሰማይ ምልክት አይቶ በምልክቱ ዘንድ ያ ሕርቃል መጥቶ ያን ፎቃ ድል አድርጎ አይሁድን ነፃ ስላወጣ ሐዋርያት ካስተማሩት ትምህርት ተነስቶ ያ ሕርቃል ታላቅ ሰው ነበረና በእውነት ሰው የገደለ ነፍስ የገደለ ዘላለም ዕድሜም ሙሉ ይጹም የሚል ስርዓት ሐዋርያት ሰርተዋልና እንዴት አደርጋለሁ ብሎ ጠይቋቸው ነበር ከመዝመቱ በፊት። ስለዚህ በዚህ ሰዓት አይሁድ የአንድ ሰው ዕድሜ ቢበዛ 70 እና 80 ነውና እኛ ተካፍለን እንጾምልሃለን ብለው ቃል ስለገቡለት መጥቶ ያንን ፎቃን ድል አድርጎ
ነፃ አውጥቶ ሰጥቷቸዋልና በዛ የተነሳ ስላደረገው ስርዓት ስላደረገው ነፍስ ግድያ ተከፋፍለው ጾመውለታል። ስለዚህ በወቅቱ ሲጾሙ የነበሩ ሰዎች ጾሙ ጥቅም እንዳለው ያወቁ ሰዎች ቀጥለው አምጥተው እዚህ ጋር ደርበውታል። ወዲያውኑ ጾመው የተው ሰዎች አሉና ጾመ ሕርቃል ተብሎ ይታወቃል ማለት ነው። ይህ ጾመ ሕርቃል በመባል ይታወቃል። ብዙዎች ሰዎች ጾመ ሕርቃል ሲባል ምንድነው እያሉ የሚጨነቁና የሚጠይቁ ሰዎች አሉ። ሕርቃል ማለት እንግዲህ አንድ የሮም ንጉስ የነበረ ነውና የመጀመሪያዋ ሳምንት የሕርቃል ብቻ አይደለችም። መጀመሪያም አብይ ጾም አብራ የተጀመረችና ሐዋርያት ጀምሯት የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም ነው። ነገር ግን አባቶቻችን ሐዋርያት አምጥተው ከዚህ ስለቀላቀሉት ጾመ ሕርቃል የሚል ስያሜ ተሰጥቶታል ማለት ነው። ሁለተኛው ቅድስት ይባላል። ቅድስት እንግዲህ እስማነ ቅዱስ ቅዱሳን ሁኑ ኩኑ ቅዱሳን እስማነ ቅዱስ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረበት ሰዓት የተሰራ ስራ ነውና ቅድስት ማለት እንግዲህ ጌታ በዚህ ምድር ላይ በመጣ ሰዓት 40 ቀን 40 ሌሊት እንደጾመ ሁሉ ጊዜ እናስተምራለን እንመክራለን። ቤተክርስቲያን ሁሉ ጊዜ ታስተምራለች ማለት ነው። እና በሚጾም ሰዓት 40 ቀን 40 ሌሊት በሚጾም ሰዓት ዲያብሎስ ሊፈትነው ወደሱ ቀረበ ነው የሚለው። ዲያብሎስ ሊፈትነው ወደሱ ቀረበ። ከዚህ በኋላ ይልና ዲያብሎስ ወደ ቅድስት ከተማ ወሰደው ነው የሚለው። ወደ ቅድስት ከተማ ወሰደውና ምን አለው? እዚህ ተራራ ላይ ወርደህ ራስህን ፈጥፍጥ ስለአንተ መላእክት ይነጠፉልሃል ተብሎ ተጽፏልና ብሎ የፈተነበት ምዕራፍ ነው። በማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 3 ላይ ነው የምናገኘው ይህን ኃይለ ቃል። ማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ እናገኘዋለን ማለት ነው። ራስህን ወደ ታች ፈጥፍጠውና እነሆ እንዳትሰነካከል እንዳትሰበር የሚያደርጉ የሚጠብቁ መላእክት አሉልህ ተብሎ ተጽፎልሃል ብሎ ዲያብሎስ የፈተነበት ቦታ ነው። ቅድስት ወደ ቅድስት ከተማ ወሰደው ነው የሚለው። ወስዶት አይደለም፣ ዲያብሎስ ስለወሰደው አይደለም። የዲያብሎስን ሐሳብ የልቡን ሐሳብ እግዚአብሔር አምላክ ሰው የልቡን ያውቃል። ሰው መልክን ያያል፣ እግዚአብሔር ደግሞ የልብ ኩላሊትን ይመረምራል ነው የሚለው መጽሐፍ ቅዱስ ማለት ነው። ስለዚህ ምንድነው ያደረገው? ዲያብሎስ በረሃብ ይሸነፍ ሰው ስጋ ለብሶ ስላየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋ ስለለበሰ በስጋ ሊፈትነው ሰው የሆነ ሰው ይርበዋልና ሰው ነው አምላክ መሆኑንና ሰው መሆኑን ወይ አምላክ አለመሆኑን ለይቶ ለማየት ለማወቅና ሊተነኳኮለው ወይም ሊፈትነው በፈተና እንደ አዳምን በመብል ነበር የጣለው። አዳምን በመብል ነበር ዲያብሎስ የጣለውና እሱንም በመብል ጥለዋለሁ ብሎ ሞክሮ በመጀመሪያ ነው ወደ ሌላ ቦታ ወስዶ ምን አለው ይላል? ይህንን ድንጋይ ዳቦ አድርገውና እንብላ አለው ይላል። ይህንን ድንጋይ ዳቦ አድርገውና እንብላ ይለዋል። በዚህ ሰዓት እንደራበው አይቷልና እሱ ደግሞ ሰው መስሎት ነበርና ያየው ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ረድቶት ነበረ። ተመልከቱ፣ ረድቶት ነበረ። ይህ አምላክነቱ ሊያውቅበት አምላክን ይሁን ወይ ሰው ይሁን ወይ በእኔ ፈተና ይወድቃል አይወድቅም እያለ ይመራመር ስለነበረ ዲያብሎስ የልቦናውን አይቶ ወደሚፈልገው ቦታ ሄዶለታል እግዚአብሔር ማለት ነው። የሚፈልገው ቦታ እንግዲህ ሰው የሚፈልገውን ቦታ ለመሄድ ሲፈልግ እግዚአብሔር ይመራዋል ማለት ነው። ይመራዋል። የልቦናችንን አይቶ እግዚአብሔር ይሰጥ። መልካም ነገር ከፈለግን መልካምነታችን እግዚአብሔር ይፈጽማል ማለት ነው። ተመልከቱ፣ ሰው መልካም ነገር ብቻ መለመን አለበት። ጥሩ ነገር ከፈለገ ወደሚፈልገው መንገድ እግዚአብሔር ይከተለዋል። የምንፈልገውን ነገር እሱ ያውቃል። የዲያብሎስ ፍላጎት ክርስቶስን መፈተን ነው። ክርስቶስ ፈትኖ እንደ አዳም መጣል ነበር የዲያብሎስ ፍላጎት። ምክንያቱም ነቢያትን ፈትኗቸዋል፣ ነቢያትን አሳርዷቸዋል፣ በመጋዝ አስመትቷቸዋል፣ በአንበሳ አስበልቷቸዋል፣ በእሳት አስጠቅሏቸዋል። እሳቱ አይብላቸው እንጂ እነ አናንያን እነ አዛርያን እነ ሚሳኤልን እነሆ በናቡከደነጾር አድሮ አስቀቅሏቸዋል፣ አስወርሯቸዋል፣ እሳት ላይ ማለት ነው አስወርሯቸዋል። ነገር ግን እግዚአብሔር የሚያመልኩትን ይጠብቃል። እግዚአብሔር የሚወዱትን ይፈልጋል ይጠብቃልና እሳቱ አላቃጠላቸውም፣ ፈተና አድኗቸዋልና ምንም እንኳ እሳቱም እንኳ ቢያቃጥለን የአንተን ጣዖት አንተ ላቆምከው አንተ ላስቀመጥከው ምስል አንሰግድልህም ብለው በአምላካቸው በፍጹም ልቦና አምነው ስለነበረ እግዚአብሔር እምነታቸውን ተቀብሎ ከሚነደው እሳት እየተንቀሳቀሱ እየተመላለሱ እሳቱ ሳይጠፋ ማዳን ያውቃል እግዚአብሔር ማለት ነው። አያችሁ፣
እሳቱ ሳይጠፋ እግዚአብሔር ማዳን ያውቃል። ሰው ምናልባት አስከሬን ሊያወጣ ይችላል። አዎ ሰው ውሃ አጥፍቶ በውሃ አርከፍክፎ እሳቱን አጥፍቶ ሰውየውን ሊያወጣው ይችላል። ስለዚህ አናንያ፣ አዛርያ፣ ሚሳኤል የተባሉ ወጣቶች በእግዚአብሔር በመታመናቸው የተነሳ ንጉሱን ያሳፈሩበት ለዓለም ድንቅ ስራ የሰሩበት ምዕራፍ ነው። ተመልከቱ። መጽሐፍ ቅዱስ የሚያስተምረን ትምህርት በጣም ልዩ ነው። አባቶቻችን እምነት ምን ያክል ጠንካራ እንደነበረ። ስለዚህ ሰይጣን ፈትኗቸዋል። ሰይጣን ነቢያትን በኃይል ፈትኖ ግማሾቹን በእሳት አስቀቅሎ እነ ዳንኤልን ወደ አንበሳ አፍ አስጥሏቸዋል። አንበሳ ሲበላው እንዲበላው ወደ ተራበ አንበሳ ዳንኤል ሲወረወር እግዚአብሔርን ስላመለከ በእግዚአብሔር ስለታመነ ዳንኤል ጻድቅ ስለነበረ ዳንኤል እውነተኛ ሰው ስለነበረ ምንድነው ያደረገው? መልአኩ መጥቶ የአንበሳውን አፍ ዘጋ ነው የሚለው። ተመልከቱ። መልአኩ መጥቶ የአንበሳውን አፍ ዘጋ ነው የሚለው። አሁን ምንድነው እንዲህ እንዳይሆን የማዕበሉ አፍ እንዳይዘጋ ያደረገው እውነተኛ ሰው ስለጠፋ ነው ወገኖቼ። እውነተኛ ሰው ስለጠፋ ነው። ሰዓቱ አልበርድልን ያለው፣ የእርስ በርስ ጦርነት አልበርድልን ያለው፣ ሰው እርስ በራሱ የሚባላው እውነተኛ ሰው ስለጠፋ፣ እውነተኛ መሪ ስለጠፋ፣ ትክክለኛ አካሄድ ስለሌለ፣ እነሆ ሃይማኖቱን ጠብቆ በእውነት የሚጸልይ ሰው ስለጠፋ አሁን ወንድም ወንድሙን ሲበላ ይገኛል። ድሮ እሳት ነበረ፣ ለእሳት ነበር የሚወረወሩት። የማያምኑ ሰዎች ነበር የሚወረውሩት። ድሮ የማያምኑ ሰዎች ነበር እሳትን መቀጣጫ አድርገው የእግዚአብሔርን ሰዎች የሚያቃጥሉ የነበሩት ማለት ነው። አሁን እርስ በርሱ ነው የሚበላለው። ተመልከቱ። ሃይማኖት ስለመነመነች እውነት ስለጠፋች ነውና እውነት ካለ ያሸንፋል። ማንኛውም ሰው በእውነት እግዚአብሔርን ከጠየቀው የማያሸንፍ ነገር የለም። ሶስና እንመልከታት። ዲያብሎስ በነዛ ወራዙት በነዛ ጎረምሶች አድሮ ሶስና ሊያሳስታት ሰይጣን ታገላት ነው የሚለው። እሷ ግን እውነተኛ ነበረች። እውነተኛ ስለነበረች እግዚአብሔርን ጠራችው፣ ወደ እግዚአብሔር ጮኸች። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ይላል ነብዩ እግዚአብሔር ዳዊት። ያ ድሃ ጮኸ እግዚአብሔርም ሰማው። አያችሁ፣ ሶስና ድሃ ናት። በገንዘብ አይደለም ድሃ የሆነችው። ተመልከቱ። መንፈሳዊ ቅናት የተሞላች መንፈሳዊ ቅናት የተሞላች እግዚአብሔርን የምታገለግል ለዛ ግን ለዚህ ለዓለማዊ ስራ ለአመፃው ስራ ድሃ ናት ሶስና። ለአመፃ ተመልከቱ፣ ለክፋት ድሃ ናት፣ ለአመፃ ድሃ ናት። ስለዚህ ያንን ድህነቷን ከዚህ ከአመፃ ስራ ንጹህ የሆነችዋን ሶስና ዲያብሎስ ሊያሳስታት ቀረበ። እሷ ግን አልተበገረችለትም። ተመልከቱ፣ አልተበገረችለትም፣ አልወደቀችለትም። ስለዚህ በመከራዋ ሰዓት ተቀጥቅጣ እንድትገደል ተወግራ እንድትገደል በፈረዱባት ሰዓት እነዛ ሐሰተኛ ዳኞች በፈረዱባት ጊዜ ነብዩ ዳንኤልን አስነሳላት እግዚአብሔር። እነዛን ዳኞች ሊወግሯት የተዘጋጁ ዳኞችን አስጠርቶ የት ነው እንዲህ ስታደርግ ያያት ብሎ እያንዳንዱ ሲጠይቃቸው እያንዳንዳቸው ዳኞች የተለያየ ቃል ተናገሩ። አንድ ዳኛ ወይም ምስክር ሶስቱ ነው የቀረቡት ምስክሮች። የአንድ ሰው ምስክር የሶስቱ ሰው ምስክር አንድነት ሲሆን ነው እውነት ነው የሚባለው። የሶስቱም የተለያየ ሆኖ ተገኘ። በዚህ ሰዓት እነሆ ከሰማይ አንተን ሊሰነጥቅህ የተዘጋጀ መልአክ አለ ሲለው እውነተኛ ስለሆነ ዳንኤል ነብዩ እግዚአብሔር ስለሆነ ዳንኤል እግዚአብሔር የመረጠው ሰው ስለሆነ በዳንኤል ንግግር ብቻ መልአኩ መጥቶ ከሁለት ሰነጠቃቸው ነው የሚለው። እንደ አከርማ ተሰነጠቁ እነዛ ሌቦች፣ እነዛ አመንዝራዎች። አያቸው፣ እነዛ ውሸታም እውነተኛዋን ሰው ለማጥፋት የተዘጋጁት እንደ አከርማ ተሰነጠቁ ይላል። ከዚህ በኋላ ሶስና ንጽህናዋ ነፃ ወጣት። አያችሁ፣ ንጽህናዋ ነፃ ወጣት እውነተኛ ስለነበረች ማለት ነው። እንዲህ ነው ተመልከቱ። ዲያብሎስ መጨረሻ ሰዓት ኃይል የለውም፣ ይሸነፋል ማለት ነው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ወደ ቤተ መቅደስ አውጥቶ ራስህን እዚህ ጋር ወርውረውና ስለ አንተ የተነጠፉ መላእክት አሉ አላቸው ብሎ ክርስቶስን ፈተነው። በመጀመሪያ በዳቦ መከረው፣ በምግብ ፈተነው። አዳም እነሆ አትብላ የተባለውን ዕፀ በለስ አስበልቶ ነውና ወደ ገሃነም የከተተው፣ ወደ ሲኦል ያሳሰረው፣ 5500 ዘመን እስር ቤት ያስቀመጠው ዲያብሎስ ነው። አዳም ሳይፈጠር ነው የተፈጠረው ዲያብሎስ። የዲያብሎስ መኖር አለመኖር ከእግዚአብሔር በቀር አዳም አያውቅም። ጠላት ይኑር አይኑር አዳም አያውቅም። ስለዚህ ነው የተታለለው። አስቀድሞ መፈጠሩ ቢያውቅ ኖሮ ዲያብሎስ የሚባል ጠላት የወደቀ ከመላእክት የተለየ
ጠላት እንዳለ ቢያቅ ኖሮ አዳም ይጠነቀቅ ነበረ፣ በጸሎትም ይታገለው ነበረ። ነገር ግን አያውቅም። መልአክ መስሎ ነው ያሳስተው የነበረው። የብርሃን መልአክ መስሎ መጥቶ ያሳስተው ነበረ። ተመልከቱ። ዛሬም ብዙ ነገር ስተት የሚያስገባን ብዙ ጊዜ ዲያብሎስ በየልቦናቸው እያደረ የሰው ልጆች ሲያሳስታቸው፣ ሰውን ሲያስገድላቸው፣ ሲያዘርፋቸው፣ ሲያሰዳድባቸው፣ ሲያሳድዳቸው የሚውለው ዲያብሎስ ነው። ተመልከቱ ወገኖች፣ አንዱ በአንዱ ላይ ተነስቶ ሲያሳድደው የሚውለው የሰይጣን ስራ ነው፣ የመልአክ ስራ አይደለም፣ የሰይጣን ስራ ነው። ስለዚህ ጌታ በዚህ ሰዓት እነሆ አምላክህን አትፈታተነው ተብሎ ተጽፎብሃል ብሎ አሸንፎታል ማለት ነው። ተመልከቱ። ቅድስት ማለት በዚህ የተነሳ ሳምንቱ ሁለተኛው ሳምንት ቅድስት ተብሎ ይጠራል ማለት ነው። ሶስተኛው እና አሁን ያለንበት ምኩራብ ይባላል ማለት ነው። ምኩራብ ማለት ቤተ መቅደስ ማለት ነው። ምኩራብ ማለት ቤተ መቅደስ ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአይሁድ ፋሲካ ቀረበ ይላል። የአይሁድ ፋሲካ በቀረበ ሰዓት የአይሁድ ፋሲካ የሚደረግበት በታላቋ ኢየሩሳሌም ነበረ። አይሁድ ከግብፅ የወጡባትን ቀን ፋሲካ ያከብራሉ። ከግብፅ የወጡባትን ቀን ፋሲካ ብለው ያከብሯታል ማለት ነው። ስለዚህ የአይሁድ ፋሲካ በቀረበ ሰዓት ብዙ አይሁድ የሚገኙበት የሚሰበሰቡት የት ነው ሲባል ምኩራብ ላይ ነው የሚሰበሰቡት ማለት ነው። ምኩራብ ማለት የአሁኗ ቤተክርስቲያን ናት። ምኩራብ ማለት የአሁኗ ቤተክርስቲያን ናት። ድሮ ምኩራብ ይባል ነበር በኦሪት ጊዜ ማለት ነውና ወደዛ ምኩራብ ወጣ ይላል። ምኩራብ ሲወጣ እንግዲህ ጌታ ምኩራብ ላይ የሚወጣው ለብዙ ነገር ነው። በምኩራብ ወይም በቤተክርስቲያን አሁን ስንመለከት ቤተክርስቲያን ስንሄድ ብዙ ነገሮች አሉ። ብዙ የሚነበቡ መጻሕፍቶች አሉ። ወደ ቤተክርስቲያን ስንሄድ ካህናት ከሆኑ ሊቀድሱ፣ ሊያወድሱ፣ ሊያስተምሩ ነው የሚሄዱት። ምእመናን ሲሆኑ ደግሞ ሊያስቀድሱ፣ ሊቆርቡ፣ ሊጾሙ፣ ሊጸልዩ፣ ሊሰግዱ፣ ሊመጸውቱ፣ አስራት በኩራት ሊከፍሉ፣ ሊያመጡ፣ ሊመሰገኑ፣ ሊያስመሰግኑ፣ እግዚአብሔርን ሊያስመሰግኑ ነው እንግዲህ ምእመናን የሚሄዱት። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ሲወጣ እነሆ ምኩራብ በወቅቱ ነቢያት የሚጸልዩባት፣ ጸሎት የሚያሳርጉባት፣ መስዋዕት የሚሰውባት ቦታ ስለነበረች ቤቱ የጸሎት ቤት እንጂ የንግድ ቤት መባል እንደሌለበት በነቢያት የተጻፈ ስለነበረ ጌታ የውስጣቸውን አውቆ አይሁድ ያችን ቤተ መቅደስ እንዳረከሷት አየና የልቦናቸውን ክፋት አይቶ ወጣ ወደ ምኩራብ ይላል። ወደ ምኩራብ በወጣ ሰዓት እነሆ እንደጠበቀው አልቆዩትም። ያ ምኩራብ ዳዊት ያመሰግንባት የነበረ፣ ሰለሞን ይዘምርባት የነበረ፣ ነቢያት ያመሰግኑባት የነበረች ምኩራብ ናትና የአባቶች በእውነት እግዚአብሔርን የሚገናኙባት የእግዚአብሔር ቤተ መቅደስ ሆና ሳለ እነሱ ግን እንዳልሆነ አድርገዋት ቆይቶታል። ስለዚህ ወደ ምኩራብ በገባ ሰዓት ምንድነው ያገኘው? በሬ ለዋጮች፣ በግ ሻጮች፣ አህያ ሻጮች አግኝቷል። እርግብ የሚሸጡ፣ ዋኖስ የሚሸጡ አግኝቷል። የሚሸጡ የሚለውጡ አግኝቷል። ቤተ መቅደሱ መነገጃ አድርገውታል። ተመልከቱ ወገኖች፣ ቤተ መቅደሱ መነገጃ አድርገውታል። የመሸጫ የመለወጫ አድርገውታል። ጥራጊ የሞላበት ቆሻሻ የሞላበት አድርገውታል። ተመልከቱ። በዚህ ሰዓት ይላል፣ በዚህ ሰዓት አየና እግዚአብሔር ተቆጣ ይላል። እግዚአብሔር ተቆጣ። ወገኖቼ፣ እግዚአብሔር እኛ ቤተ መቅደሱን ስናቆሸው እግዚአብሔር ቅር ይለዋል። እግዚአብሔር ይቀየማል። አሁንም ቤተ መቅደሱ የዚህ ዘመን የሐዲስ ኪዳን ቤተ መቅደስ ብዙዎቹ ልቦናቸውን ሳያነጹ የሚያገለግሉ ሰዎች አሉ። ብዙዎቹ ሰውነታቸውን አርክሰው የሚያገለግሉ ሰዎች አሉ። ተመልከቱ። እግዚአብሔር ይቆጣል ወገኖቼ። እግዚአብሔር ይቆጣል። ስለዚህ እግዚአብሔር እነዛን ሰዎች ገሰጻቸው ይላል። መጣና በእግሩ ጅራፍ አዘጋጅቶ በእግሩ ወንበራቸውን ሁሉ ገለባበጠባቸው ይላል። ተቆጣ። በዛን ሰዓት እነሆ በሬ ሻጮቹን፣ ግመል ሻጮቹን፣ ፍየል ሻጮቹን፣ በግ ሻጮቹን፣ አህያ ሻጮቹን ከታሰረበት እያስፈታ በጅራፍ እየገረፈ በመዓቱ በጅራፍ እየገረፈ ጥርግ አድርጎ አወጣቸው ይላል። ጥርግ አድርጎ አስወጣቸው። ከዛም በኋላ ቅመም የሚሸጡትን፣ እርግብና ዋኖስ የሚሸጡትን ሁሉ ሂዱ ከዚህ ውጡ አላቸው ይላል። እግዚአብሔር አምላክ ከዚህ ይሰውረን። ሂዱ ከኔ ከማለት እግዚአብሔር አምላክ ይሰውረን። በቸርነቱ ይጠብቀን። በእውነት እጅግ የእግዚአብሔር ቁጣ ከባድ ነው። እግዚአብሔር ቁጣውን የሚችለው ሰው የለም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። ይሄ ምንድነው?
ምን ይላል? በመጽሐፈ መቃብያን ምዕራፍ 25 ቁጥር 3 ላይ እንዲህ የሚል ቃል አለ። የምገድል የማድን በመከራ የምገርፍ ይቅር የምል እኔ እግዚአብሔር ነኝ ይላል። እኔ እግዚአብሔር ነኝና ከስልጣኔ የሚያመልጥ የለምና እነሆ እኔ እግዚአብሔር ነኝ ከአድማስ እስከ አድማስ ምሉ ነኝና ይላል። እግዚአብሔር ነው። በቃ እግዚአብሔር አምላክ ነው። እግዚአብሔር ተፈቃሪ ነው። እግዚአብሔር ተወዳጅ ነው። እግዚአብሔር ተመላኪ አምላክ ነው እንጂ የእግዚአብሔር ቤተ መቅደስ አውጥተው አሳልፈው መሸጫ መለወጫ አደረጉት ነው የሚለው ወገኖች። በዚህ ሰዓት ነው እግዚአብሔር የተቆጣው። እግዚአብሔር ቤተ ጸሎት ሰማ ያላቸው በዛን ሰዓት ይቺ የአባቴ ቤት የጸሎት ቤት ትባላለች እንጂ የመሸጫ የመለወጫ የመነገጃ ቤት አትባልም አላቸው። በዚህ ሰዓት ነው እንግዲህ በቁጣው ጅራፍ እየገረፈ ጥርግ አድርጎ ቤተ መቅደሱን አጸዳ ነው የሚለው ተመልከቱ። ስለዚህ ወገኖች አሁን እግዚአብሔር በዚህ ሰዓት ያንን ቤተ መቅደስ ያጸዳበት ምክንያት አለው። እንደዛ ቢያልፋቸው ኑሮ የአሁኗ ቤተ መቅደስም እነሆ ነጋዴዎቹ በሙሉ ህዝብ የሚገኝበት ቦታ ሰፊ ቦታ ቤተክርስቲያን ከየትም ከአድማስ ወደ አድማስ ተሰብስበው የሚገናኙበት ቦታ ስለሆነ የአሁኑ ትውልድም ይሸጥባት ይለውጥባት ነበር። ቤተ መቅደሱን አስከበረ እግዚአብሔር። ቀደሰ ማኅደረ ልዑል እንዳለው ሁሉ ማደሪያውን ቀደሰ። ቤተክርስቲያን ማደሪያው ናት። ቤተክርስቲያን ቤተ መቅደስ ማደሪያው ናት። የእግዚአብሔር ማደሪያ ናት ቤተ መቅደስ። ስንገባ በስርዓት እሱን በመፍራት ስግዱ በአጸደ መቅደሱ እንዳለው ሁሉ ማለት ነው። እግዚአብሔርን መፍራት ያስፈልጋል። ገና ከበሩ ስንገባ ጀምረን እየሰገድንባት እየተማጸንባት ሰላም ለሽ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ቅድስት ሰማያዊት ምስአሎ ምስጋድ ብለን የምንገባባት ቤተ መቅደስ ናት እንጂ መሸጫ መለወጫ መዶሎቻ አይደለችም ቤተክርስቲያን ማለት ነው። ስለዚህ ነው እንግዲህ ምኩራብ የተባለችው። ምኩራብ ማለት ቤተክርስቲያን ቤተ መቅደስ እንደመሆኗ መጠን የእግዚአብሔር መገናኛ ድንኳናችን ናት አሁን ማለት ነው። አስተውሉ ወገኖቼ። ምኩራብ ምንድነው? ምኩራብ ማለት ምን ማለት ነው እያሉ የሚጠይቁ በጣም ብዙ ምእመናን አሉ። ምኩራብ ማለት ቤተ መቅደስ ቤተክርስቲያን ማለት ነው በአሁኑ ሰዓት ማለት ነው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገብቶ ሻጮቹን ለዋጮቹን በጅራፍ ገርፎ ያስወጣበት ቤተ መቅደሱን ያጸዳበት ምዕራፍ ነው፣ ያጸዳበት ታሪክ ነው ማለት ነው። ስለዚህ በአሁኑ ሰዓትም በየትም ዓለም ያላችሁ ህዝበ ክርስቲያኖች በሙሉ እንግዲህ ጾም ሲባል ዝም ብሎ ከምግብ መከልከል ብቻ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁል ጊዜ ለኛ 40 ቀን 40 ሌሊት የጾመው ጾም እኛ ስንጾመው እንደሱ 40 ቀን 40 ሌሊት እህል ሳትበሉ ከቆማችሁበት ሳትንቀሳቀሱ ጾሙ አላለንም። እሱ እግዚአብሔር አምላክ ቸር ነው፣ የማንችለውን ነገር አልሰጠንም። በእርግጠኝነት እያንዳንዱ ሰው እንደኔ 40 ቀን 40 ሌሊት ያልጾመ ሰው ወደኔ ሊመጣ አይችልም ቢለን ኑሮ አንችለውም ነበር። እውነት ነው። አሁን በዚህ ሰዓት እንኳን አይደለም እንደዚህ ብሎን ቀርቶ የምንፈልገውን እየበላን በአሁን ሰዓት በእውነት እንደው ምእመናን በእውነት ልታስተውሉ ያስፈልጋል። አሁን በየቦታው እየተደረገ ያለውን ነገር ተመልከቱት። ብዙ ጊዜ ከስጋ መከልከል እኮ ሰውነታችንን እኮ ለማድከም እኮ ነው፣ ሌላ ትርጉም እኮ የለውም። አሁን በየሆቴሉ እየተበላ ያለው አሳ ነው፣ ተለውጦ አሳ ነው ማለት ነው። አሳውን ከምትበላው በሬውን ብትበላው ይቀላል። ምንም ያደረገ ነገር የለም ሲጀመር ማለት ነው። አሳውን ከምትበላው በሬውን ብትበላው ይቀላል። ከሁሉ ከምግቦች በላይ ነው አሳ ማለት ነው። አሳ ከምግቦች በላይ ነው። በጣም እጅግ ፕሮቲን ያለው ምግብ ነው። ይህንን ከበላ የሰውነት ሙቀትህን ይጨምርልሃል እንጂ አይቀንስልህም። ቤተክርስቲያን ደግሞ ያዘዘችው ስርዓተ ጾሟ ከምግብ መከልከል፣ ክፉ ከማየት መከልከል፣ ክፉ ከመናገር መከልከል፣ ክፉ ከመስራት መከልከል። ከምግብ ብቻ ምግብ ሰውነት ጋፕ እንዲፈጥር ነው። አንደኛ የጾምክ እንደሆነ ከስኳሩ ከደም ግፊቱ ከተለያየ ነገር ይቀንስልሃል። ምግብ በበዛ ቁጥር ቁንጣን በሽታ ነው የሚመጣው። ስለዚህ አሁን ሰዎች ከስጋና ከእንቁላል ብቻ መከልከል ብቻ ነው ጾም ብለው የሚይዙት ማለት ነው ወገኖች። ይሄ አይደለም። በመጀመሪያ ሰው ጾም አይን ጾም ይላል።
አይን ይጹም አፍ ይጹም እይጻ አብይ ነገር ማፉክሙ ይላል። እይጻ አብይ ነገር ማፉክሙ ክፉ ነገር ከአንደበታችሁ ሁሉ አይውጣ ነው። በጾም ሰዓት ማለት ነው። በጾም ሰዓት ክፉ ነገር ከአንደበታችሁ አይውጣ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ያለ ምግብ ያለ ውሃ ከቆመበት ሳይቀመጥ ሳይንቀሳቀስ ነው የጾመው ነው የሚለው መጽሐፍ ቅዱስ። የጾመው ሳይበላ ሳይጠጣ። ለዚህ ነው ዲያብሎስ ቀርቦ ዳቦ ይሄንን ድንጋይ ዳቦ አድርግና እንብላ ያለው ማለት ነው። ለዚህ ነው 40 ቀን 40 ሌሊት እንዴት የሰው ልጅ ያለ ምግብ ይጾማል ብሎ ገርሞታል ዲያብሎስ ራሱ ማለት ነው። ገርሞታል። እንዴት ያለ ምግብ የሰው ልጅ ይጾማል? ይህ ሰው ምናልባት ነብይ ይሆን ወይስ አምላክ ይሆን በማለት ተጠራጥሯል። ሊያውቀው አልቻለም። ስላላወቀው እስኪ በምግብ ልፈትነው አለ። ተመልከቱ። እስኪ በምግብ ልፈትነው። አያችሁ፣ በምግብ ሊፈትነው ወደ ዳቦ ወሰደው። ይሄን ድንጋይ ዳቦ አድርገውና እንብላለ። እንዴት? ወይ ዳቦ አላቀረበለት። ዳቦ ማቅረብ አይችልማ ዲያብሎስ። ፈጥሮ መስጠት አይችልማ ዲያብሎስ። አቅም የለውም። አቅም ቢኖረው ነው ያን ዳቦ ህብስት አምጥቶ እንካ ይሄን ብላ ማለት ይችል ነበር። ግን አቅም የለውም። ማሳሳት፣ ማደናገር፣ መዋሸት፣ ማጣላት፣ ማበላሸት እንጂ ዲያብሎስ የሚያውቀው ማስተካከል አያውቅም። ድንጋዩን ዳቦ አድርገዋል። አምላክ ከሆነ ድንጋዩን ዳቦ ያደርገዋል ብሎ ነው እንግዲህ። ተመልከቱ። በዚህ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስሙ ክብር ምስጋና ይሁንና ምን አለው? ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ ተብሎ ተጽፏል ስለው ደነገጠ። ሌላ ሐሳብ ቀየረ ማለት ነው። አያችሁ፣ ሌላ ሐሳብ ቀየረ። በዚህ ሲያሸንፈው ወደ ሌላ መንገድ ወሰደው ማለት ነው። ተመልከቱ። ቅድም ወዳልኳችሁ መንገድ ወሰደው ማለት ነው። እንደገና ስገድልኝ ወደ ማለት ጀመረ። ወደ ተራራ ወሰደውና ነገስታት በቤተ መቅደስ ሆነው ቢያሸንፉኝ በዛ ስለሆኑ ያሸንፉኝ እንጂ በተራራ ቢሆኑ በእንዲህ አይነት ዓለም ገንዘብ በበዛበት ወርቅ በበዛበት ዓለም ቢሆን ኖሮ ነገስታት አያሸንፉኝም ነበር ብሎ እነዚህን ሁሉ ነገስታትና ወርቁ የዓለምን ወርቅ በሙሉ ለአንተ እሰጥሃለሁ ግን ስገድልኝ አለ። አያችሁ፣ ብሰግድልኝ አለ። ለኔ ብሰግድልኝ ወርቁንም የዓለሙን ንግስናንም አሳየውና ብሰግድልኝ ይሄንን ሁሉ ለአንተ እንዲሆን አደርጋለሁ አለው ዲያብሎስ። አያችሁ፣ ሰው ስልጣን ስለሚፈልግ ነው። ሰው ከሆነ ይሄንን ወርቅ አይተወውም። ያሳየውትን በመታት ያሳየውትን ወርቅና ንግስና አይተወውም ብሎ ነው ያሰበው እሱ ዲያብሎስ ያሰበው። ተመልከቱ። ሰው ከሆነ ይሄንን ነገር አይተወውም ማለት እና የዓለሙን ወርቅ አሳየው ይላል። ንግስናውን አሳየው። ይሄን ሁሉ የዓለም ነገስታት በሙሉ ገንዘብ አደርግልሃለሁ ለአንተ ሰጣለሁ አለው ይላል። ተመልከቱ። አሁን ዛሬ ሰው ለንግስና ወይም ለስልጣን ሲባል የሚውለው ለምን ይመስላችኋል? ለስልጣን ሲሻኮት ይውላል። በቃ አልተገለጸለትም ምስጢር። እንደሚያልፍ አላወቀውም። እንደሚቀር አላየውም። ተመልከቱ። ጌታ ግን ምን አለ? የኔና የእናንተ ጌታ አምላካችን የህይወት ራሳችን፣ ብርሃናችን፣ የዘላለም ሀገራችን፣ እስትንፋሳችን፣ ሌሊታችን፣ ቀናችን፣ የዘላለም ብርሃናችን፣ መኖሪያችን፣ እግዚአብሔር መመኪያችን እሱ ምን አለው? ሂድ አንተ ሰይጣን አምላክህን አትፈታተነው ተብሎ ተጽፎብሃል አለው። አያችሁ፣ አምላክህን አትፈታተነው ተብሎ ተጽፎብሃል አለው። አምላክ መሆኑን አስረዳው። ከዛም በኋላ እንደ ጉም ተኖ እንደ ጭስ በኖ ጠፋ ይላል። አያችሁ፣ እንደ ጉም ተኖ እንደ ጭስ በኖ ጠፋ፣ አጠገቡ ላይ ሄደ። ይሄ ነው በቃ ዲያብሎስን መቃወም ማለት እንደዚህ ነው። ስለዚህ በምግብ ይመጣባችሁ በጸሎት ማሸነፍ ያስፈልጋል ማለት ነው። አያችሁ፣ በነገር ቢመጣ በትዕቢት ሲመጣባችሁ በትህትና ማሸነፍ። ዲያብሎስ ፊቱን ገጹ አይመጣባችሁም። ተመልከቱ። በተለያየ መንገድ ተሰውሮ ይመጣባችኋል። በጓደኛችሁ ይመጣል፣ በትዳራችሁ ይመጣል፣ በልጆቻችሁ ይመጣል፣ በስራችሁ ይመጣል። በማይመጣው መንገድ የለም ዲያብሎስ ማለት ነው። በስራችሁ ይመጣል፣ ይፈትናል። ስለዚህ በትዕቢት ሲመጣ በትህትና መመለስ፣ በጠብ ሲመጣ በፍቅር መመለስ፣ በረሃብ ሲመጣ በጸሎት በጾም መመለስ፣ በረሃብ ሲመጣ በጾም መመለስ። ይሄ ነው ዲያብሎስን ማሸነፍ ማለት ነውና እግዚአብሔር አምላካችን ግን እንዲህ አድርጎ አሸንፎታል። ስለዚህ እኛ አርአያችን አምላካችን እግዚአብሔር ቀድሞ ያሳየን አሁን እሱ ጽሞልኛል አይሰራም፣ አሁን እሱ ተሰቅሎልኛል አይሰራም። ተመልከቱ። እኛ በመጠን እየበላን ቁርስ የሚሆነውን ወስደን
ለኔ ብጤ ሰጥተን አስራታችንን በአግባቡ ከፍለን ጸሎታችንን አድርገን ስግደታችንን ሰግደን ቀድሰንም አስቀድሰንም በመጠኑ በልተን እግዚአብሔርን የምንገናኝበት ወቅት ነው በአሁን ሰዓት። ወንድሞችን የምንወድበት ሰዓት ነው። አንተ ከሌ እንደዚህ ነህ፣ አንተ እንደዚህ ነህ፣ በሃይማኖት በዘር በጎሳ ሳንለያይ ተመልከቱ። በሃይማኖት እየለየህ አንዱን እየገሰጽክ አንዱን እየሰደብክ የምትጾመው ጾም አይቀበለውም እግዚአብሔር። አስተውሉ ምእመናን አስተውሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ሰዓት አያችሁ፣ አንተ ግሪካዊ፣ አንተ አፍሪካዊ፣ አንተ ሮማዊ ብሎ አንድም ሰው አልለየም። ወንጌል ንጹህ ወንጌሉን ቃሉን ብቻ ሲዘራ ምእመናን ተከተሉት ነው የሚለው። ተመልከቱ። በጣም በዘመኑ በጣም ብዙ ሃይማኖቶች ነበሩ። በጣም ብዙ። በዛን ዘመን ቻይና አለ እኮ፣ በዛን ዘመን እኮ ጃፓን አለ፣ በዛን ዘመን እኮ ብዙ አሜሪካን እኮ አለ፣ በዛን ዘመን እኮ አውሮፓውያን አሉ፣ በዛን ዘመን እኮ ብዙ ግብፃውያን እኮ አሉ። በዛን ዘመን በጣዖት የሚያመልኩ እኮ ነበሩ። ብዙ ጣዖት ያላቸው ሰዎች እኮ ነበሩ። አንተ ጣዖት አምላኪ ነህ ለኔ አትሆንም፣ አንተ ፀሐይን ታመልካለህ ለኔ አትሆንም፣ አንተ ጨረቃን ትከተላለህ ለኔ አትሆንም ብሎ የገሰጸውና የሰደበው ያንቋሸሸው ሰው አንድም ሰው የለም። ጌታችን ማር የሆነውን ቃሉን ሕይወት የሆነውን ቃሉን በማስተማር ብቻ ምእመናን ተከትለውታል። እውነት ስለሆነ ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? እውነትን ማስተማር፣ እውነትን መናገር፣ ምእመናን እውነት እንዲከተሉ ማድረግ፣ አንዱን ካንዱ አለመለየት ብትችል ይላል ሐዋርያው ቅዱስ ጳውሎስ፣ ብትችሉ ይላል ከማንኛውም ሰው ጋራ በሰላም መኖር ኑሩ። ከማንኛውም ሰው ጋራ በሰላም መኖር፣ ይሄ ነው እግዚአብሔር የሚወደው። እግዚአብሔር እኮ እውነተኛ አምላክ እኮ ነው። እግዚአብሔር እኮ እውነተኛ ፈራጅ አምላክ እኮ ነው። ያውቀዋል እኮ እሱ። ከማንም ሰው እኮ ምስክርነት አይፈልግም። እግዚአብሔር ከሌ ጥሩ አምልኮሃል ከሌ አላመለከህም ቢባል ምስክርነት አይፈልግም እግዚአብሔር። የእያንዳንዳችን አምልኮት ያውቀዋል እግዚአብሔር። ስለዚህ በጾማችን ሰዓት አብሶ በጾማችን ሰዓት የሚጠበቅብን ክርስቲያኖች ትህትና፣ ፍቅር፣ እጅግ ፍቅር የሌለው አገልግሎት፣ ፍቅር የሌለው ጸሎት፣ ፍቅር የሌለው ጾም፣ ፍቅር የሌለው ምጽዋት ዋጋ የለው፣ እግዚአብሔር አይቀበለው። ስለዚህ በዋነኝነት አንትሙሰ እግዚአብሔር ሐዋርያትን ሲነግራቸው ምን አላቸው? በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ዛቲ እቲ ትእዛዜ አላቸው። እችናት ትእዛዜ እችናት አለ። የትኛዋ? እርስ በራሳችሁ ተፋቀሩ ዘንድ አለ። አያችሁ፣ እርስ በራሳችሁ ተፋቀሩ። ዓለም የኔ መሆናችሁን የሚያውቃችሁ እርስ በራሳችሁ ስትፋቀሩ ነው አለ። ስለዚህ እርስ በራሳችን ልንፋቀር ያስፈልጋል። እግዚአብሔር አምላካችን ይህንን ጾም በሰላም በጤና ተዛዝነን በፍቅር በጾም በጸሎት በምጽዋት እንድንፈጽመው በሰላም በብርሃን ትንሣኤው እንዲያደርሰን የቅዱስ አምላካችን እግዚአብሔር መልካም ፈቃድ ይሆንልን። የአባቴ ቤት የንግድ ቤት አታድርጉት ነው የሚለው የትምህርታችን ርዕስ። የአባቴ ቤት የንግድ ቤት አታድርጉት፣ ቤትየሰ ቤተ ጸሎት ሰመይ ባለው ቃል ነው የተነሳ ነው። እንግዲህ በእነዚህ በስምንቱ ሳምንታት እጅግ በተከታታይ ትምህርት እንማራለን። በያላችሁበት ሆናችሁ የምትከታተሉ በእውነት እጅግ በዚህ ጾም ሁላችንም ቃሉን እየሰማን እንድንፈጽመው የእግዚአብሔር ቅዱስ ፈቃድ ይሆንልን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ሀገራችን ኢትዮጵያ ሰላም ያድርግልን። ወስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።